ላንቺ ያለኝን ፊሊንግ እንድታቂ ፈልጋለሁኝ እና የዚህ ልጅ ክስም እንዲነሳ የምትፈልጉ ከሆነ ካንቺ ጋር ያለኝም ግንኙነት ሰላማዊ በሆነ መንገድ በጣም ይቅርታ ሲጀመር ደረጃ አም ሶሪ በጣም ሲጀመር ደረጃ ፍቅርን በኖርማል እንደዚህ መግለጽ ትችላለህ። ኢትስ ኦኬ። አሁን የስሜት ጉዳይ ነው፣ ምንም እንትን ልንል አንችልም። ግን አሁን ምን ነው መሰለክ እሱን ለማስወጣት ብለህ እኔን መጠቀሚያ ማድረግ ኖ እንደዛ አይደለም። ደስተኛው እንደዛ እንድታስቢ አልፈልግም። አንቺ ኮንዶምሽ ነው ፈልጋሽ ኖ ወንድሜ ነው ስሜቱን መግለጽ አለበት እና የምትፈልጊ ከሆነ ትሆኛለሽ። ሲጀምር ነው ማንም የተሻለ ላንቺ ቢሆን ሰው ዛሬ እነሱ ዛሬ በነገርሽ ላይ እኔ ለመጨቃጨቅ አልመጣሁም። በሰላማዊ መንገድ ካንቺ ጋር ለማውራት ነው የመጣሁት። አንቺ በእናትሽ ዝም በይሽ እኮ ደግሜ እኔም ነው የምልሽ። ይኸውልሽ ወንድምሽ ስላለ ሌላ ነገር አታሳይ። ከዛ ልጅ ጋር መነጋገርም ሆነ መታየት አልፈልግም። ጀመረ ያ ልጅ ማየት ማለት ነው። እኔ አንድ ነገር አሁን በእነሱ በነበረ ሪሌሽንሺፕ አይ ነው በጣም ብዙ ሰው አሁን ቢታሰር እሱ ምን ይጠቅማል? አንተ ምን አይጠቅምህም አይደለ? እኔ እሱ ቢታሰር ዳኒ ቢታሰር መቀጣት ስላለበት እኔ አይደለ የከሰስኩት። እሱ ሲጀመር እንኳን መታሰር አይደለም ከዚህም በላይ የሚገባው ሰው ነው። አሁንም ይኸውልሽ ስለሆነ ህመሜ ይሰማዋል። ገብቷችኋል? እናንተ ግን የዳኒ ጓደኞች አሁን ምን አደረገ አይደለም ጽጌ። እኔ አሁን ይኸውልሽ አሁን እኮ የመጣሁት እኮ ነው ለመጨቃጨቅ እኮ አይደለም እኮ በቃ ካንቺ ጋር ያለኝን ነገር ጥሩ ነገር አስባለሁ። በቃ ሰላማዊ መንገድ እኮ በእነዚህ አይነት መንገድ አልነበረም። ኖ አሁን ይኸውልሽ እኮ የሱን ክስ የምናቆምበት መንገድ እኮ የእኛን ግንኙነት ያጠናክረዋል ብዬ ስላሰብኩኝ ነው። ምክንያቱም እንዴ እኔ እንጃ ይቅርታ በጣም ከብዶኛል አሁን ለማውራት እንደዚህ ማለት እኔ ላንቺ ማለት ካንቺ ጋር ለመተዋወቅ ካንቺ ጋር ለመሆን ብቁ አይደለሁም ብለሽ ነው የምታስቢው ነው ማለት እያስገደድኩሽ አይደለም እያስገደድኩሽ በጣም ያስገደድሽ ከጓደኛሽ ጋር በጣም ረጅም ሰዓት አውርተናል። ዳኒ ሊለቀቅ አንቺ በቃ ስሚ ሜሪ ይኸውልሽ ስሚ እሱ እንዲለቀቅ ከፈለግሽ አንቺ ከኔ ጋር ሁኚ። ኖ እኔ አንቺ እንደተያዥ እያስኩሽኝ አይደለም። እያስከኝ ነው እንጂ ኖ እንደዛ አይደለም። ኖ እሱ ያለውን ስሜት ኖ ይኸውልሽ እኔ እኮ መጀመሪያም ብዬሻለሁ አለ ካንቺ ጋር በእንደዚህ አይነት አጋጣሚ መገናኘትም ማውራትም አላስበውም። ግን በማትመጣ በእህቴ ስለመጣብኝ ነው ይሄ ሁሉ ክስ ደረጃ ያ ሁሉ ነገር ውስጥ የገባሁት ነው ያለ። ከዚህ በኋላ እኔ ከዚህ ልጅ ጋር መገናኘትም ማውራትም መተያየትም አልፈልግም። ያለውን ነገር እዚህ ጋር እኔ ክሱን ላንሳለት ክሱን ላንሳለት አይ እኔ ልጅ በቃ አልገባኝም ማለት በእነዚህ አይነት መንገድ መጠየቅ አልነበረብኝም ነው አልነበረብህም። አዎ ጽጌ አልነበረበትም። ምንድነው ያወራነው? ቀይረው ነው ኖ ጽጌ አስተውለሽ ብትታያት እኔ ይኸውልሽ አሁን በእነዚህ አይነት መንገድ መጠየቂ ምናልባት አግባብ ላይሆን ይችላል። እንድታስብ የምፈልገው ነገር ግን አትሊስት በቃ ያንን ፊሊንጌ እንድትረጅኝ ነው የምፈልገው። ወንድሜ ነው እንጂ ባሌ አይደለም። ኧረ አንቺ አነጋገርሽን ለከት አድርጊ በገብርኤል። ምንም ለከት አይደለም። አማርኛ ትክክለኛ አማርኛ ስትጠቀም ለምን የምትናደጂው አንቺ ግን? ይኸውልሽ የምራችሁን ነው ግን ወይስ እየሰማሽኝ ነው ማለት ይኸውልሽ እየለመንኩሽ አይደለም ያለኝን ስሜት እየነገርኩሽ ነው አይደል? መቅረትም ካለበት የሚቀር ነገር ነው። በዚህ አጋጣሚ ስለተገናኘን እንደዛ እኮ አይደለም። አሁን እኮ ሌላ ነገር እንድጠመጥበት አባሪ ምክንያት ሌላ ነገር እንድጠመጥበት አልፈልግም። ይኸውልሽ እኮ እየሰማሽኝ ነው። እኔ ከዚህ ልጅ ጋር ሲጀመር ከዚህ በኋላ ምንም አይነት ነገር ውስጥ መግባት አልፈልግም እና ማየትም አልፈልግም። ሶ በዚህ አጋጣሚ እኔና አንቺ መገናኘታችን ቢያስደብረኝም ላንቺ ያለኝን ፊሊንግ ግን እንድታቂ ፈልጋለሁኝ። በቃ ይሄንን ነው እኮ ያለ እኔ የተለየ ነገር እየነገርኩሽ አይደለ ማለት እሺ ፊሊንግ አዎ ፊሊንግ አለ። ከዛ ጥሩ ነገር ማታስቢ ማለት ነው ማለት አንዳንዴ መረዳት መሞከር የሚባለውን ነገር አታውቂውም ነው። አልገባኝም። እኔ እያስገደድኩሽ እኮ አይደለም ማለት እንዴ ያለኝን ስሜት እየነገርኩሽ ነው። በቃ ላንቺ ያለኝን ስሜት እየነገርኩሽ ነው። ይሄን ነገር እኮ ይሆናልም አይሆንም የማለት መብትሽ ያንቺ እና ለምን በከሱ ለመምጣት የፈለግሽው አንቺ ነሽ። አይ ቲንክ አውቀሽ አይደል? ነው እሷ ምንም ከዚህ ነገር ጋር የምትገናኘው ነገር የለም። እሷ መበቀል ዳኒ ስለምትፈልግ ትፈልገዋለች ይሄን ነገር። እኔ ዳኒ ለመበቀል ስለምፈልግ ነው ወደሱ የመጣሁት ብለሽ ነው የምታስበው? እኔ እንደዚህ ብለህ አይደለም እንችላለን ነገሩን በእኔ አጠምጥም። እሺ ለምን ታዲያ እኔ እሱን ነው እያወራሁ ያለሁት። እሷ እኮ ይኸውልሽ እንደውም እኮ ማለት ነው ይኸውልሽ አዳምጪኝ ቆይ ሜሪት ሌላ ነገር ውስጥ እንዳንገባ እንዴ ስነ ስርዓት ነው። ይኸውልሽ አሁን ይኸውልሽ ይሄ በቃ ንትርኩ ምናምን ይሄ ያለው ቫይብ ምናምን በጣም ነው ያስጠላኝ። የምሬ ነው እንዴ በቀደም ሱቄ ድረስ ስራ ቦታ ሄደስ መታችሁ የተፈጠረው ነገር ታውቂያለሽ አይደል? ምን አደረግን? እኔ ነኝ የነበርኩት። ምንድነው ያደረግነው? ከዛ ወንበዴ የሆነ ልጅ ጋር ምን አይነት ነገር ውስጥ እንደተገባባው ታውቂያለሽ አይደል? ወንበዴ አይደለም ዳኒ፣ ወንበዴ አይደለም። ምን አደረገ? በዚህ ነው ያለ እንደው ገብቅ ማለት ነው። ምንድነው ሜሪ ልንገርሽ ነገር ዳኒ መታሰር ካለበት ይታሰር። እኔ የማልፈልገው ሪሌሽንሺፕ መግባት አልፈልግም። እንዴ አንቺ ኧረ በመድኃኒዓለም እንዴት ነው ማለት እኔ ላወራ የፈለኩትን ነገር አንደርስታንድ ያደረግሽኝ አልመሰለኝም።
እንዴ እኔን ተያዥ አሁንም ቢሆን ማለት ነው ልጅ ኖ አልገባኝም። እውነት እንደዚህ ነው ታስቢ አንቺ? አዳምጪኝ። ይታሰር በቃ እንዴ ለምንድን ነው አንተ እኔን ተያዥ የምታረገኝ? እሱ ታሰረም አልታሰረም እኔ ላንቺ ያለኝ ስሜት ለደቂቃም ቢሆን የሚቀየር አይደለም። እየሰማሽኝ ነው? የኔ ኬዝ አይደለም የዛ ልጅ ኬዝ የኔ ኬዝ አይደለም። የዛ ልጅ አይደለም ዳኒ ይባላል። ለምንድን ነው እንደዚህ ብቻ የምታረገው? ችግር የለውም። እኔ የዛ ልጅ ኬዝ ካንቺ ጋር የሚያገናኘው ነገር የለም። እንዴ እንደዚህማ ዲስሪስፔክት አታርገው። ለምንድን ነው እንደዚህ ታረገው? አንቺ ምንድነው ዳኒ እንዳይታሰር ብለሽ ነው የማይሆን ነገር ውስጥ የከተትሽ? እኔ እኮ ሰላም እንፍጠር ነው ያልኩትኝ አይደለም። በቃ የዚህ ልጅን ክስ ችግር የለም እኔ ያነሳለታለሁኝ። በቃ ጽጋ ካንቺ ጋር ያለኝ ነገር ጥሩ ማድረግ እፈልጋለሁኝ። ላንቺ ያለኝን ስሜት እንዴ ተረድተሽ ከኔ ጋር እንድትሆኝ እፈልጋለሁኝ። አትረጭም ማሬ አንቺ ያምሻል እንዴ? በሌላ ነገር እኮ አይደለም ለምን አይሆንም እንዴ? አይሆን ከሆነ አልሆነም አይሆንም ሜሪ እንዴ ለምን አይሆንም? ታዩ በቃ ጽጋ አላረግም በቃ እንደዛ እንዴ እኔ ምንም አድርጌ አላልኩሽም። ጽጋ ይኸውልሽ ማለት እኔ መጥፎ ሰው ነኝ ብለሽ ነው የምታስቢው? እንዴ ማለት ክፉ ሰው ነኝ ብለሽ ነው የምታስቢው? ማንም በላይ ነው ከእኔ ማሰብ አለብሽ። ዝም በይ ትንሿ። ይኸውልሽ ጽጌ እኔ አሁን ይኸውልሽ እኔ እንደ መጥፎ ሰው እያሰብሽኝ ይሁን አላውቅም። ለኔ ምን አይነት ነገር እንደተነገረሽኝ ስለኔ አላውቅም። ብቻ ላንቺ ያለኝ ፊሊንግ የዛሬ አይደለም። የምሬን ነው። እኔ ማቃለው ይሄን ነገር አንቺ ዝም በይ። ዛሬ ብቻ አይደለም እኔ ላንቺ ስሜት ያለኝ። አትፍሪኝ። ለምንድን ነው የምትፈሪኝ? እኮ አትንካት፣ አላንካት እኮ አትንካት። ዝም ብላ አውራት። አይሆንማ ነክታ አይደለም ስለኔ ምን እንደተነገረሽ ወይ ምን እንደተባልሽ አላውቅም። ብቻ ላንቺ ያለኝ ስሜት ዛሬ መጣ ነገር አይደለም። ፕሊዝ ከቻልሽ አንድ ድል ስጭኝና ከኔ ጋር ጥሩ ነገር ይኖርሽ ማለት አንተ ዳኒን ቆይ አንተ ዳኒን በማስፈቻ አይደለም የእሷን የፍቅር ጥያቄ የምትጠይቀው። መልካምነት ዳኒን ፈተነው ማለት እኮ እየነገርኩሽ ነው። መልካም አንቺ ነገር እሷን ስጀምር ተያት። አሁን እኮ ይኸውልሽ የእሷ ኬዝ አይደለም። እኔ አሁን የመጣሁት በራሴ ኬዝ ነው አለ። ይኸውልሽ አዳምጪኝ። ከእሷ ጋር አታውሪ፣ ከእሷ ጋር አታውሪ። አልበዛ ዛሬ አይደለም ይኸውልሽ ላንቺ ያለኝ ፊሊንግ ዛሬ አይደለም። ነገርኩሽኝ አይደለ? ከዚህ ልጅ ጋር በእንደዚህ አይነት መንገድ በቃ መነካካቴ በራሱ ያናደኛል። በቃ ልጁን ፍታውና በቃ አስፈታው። ምንም ማረጋለሁ ለሷ ምንም ማረጋለሁ። ልጁን ማስፈታት አለ ምንም ማረጋለሁ እያልኩሽ ነው። በዳኒ አታስፈራራት፣ በቃ አታስፈራራት። በዳኒ የኔ ጉዳይ ነው አለ ስለማታውቅ ነው። ታያቸው በቃ አንቺ ታባሽ ነው የምታውቂው። እነሱ ይኸውልሽ አሁን እኔ መበቀል ነው የሚፈልጉት። ታዩ ቦታ ስለማውቃት ትላለች ጨምላቃሽ። ጽጌ አንቺ በፖዚቲቭ ነገር ለመረዳት አንቺ ዝም በይ። አንቺ እሱንና እሷን አጣርሰሽ ዳኒን ማግኘት ፈልገሽ፣ ዳኒ ደግሞ ኔቨር ኤቨር እግርሽ ጋር አይፈልግሽ። እየሰማሽኝ ነው? መጀመሪያውንም እህቴ ፈልጋ እንጂ የመጣችው ያ ወመኔ የሆነ ጓደኛችሁ አለ። ወመኔ አይደለም። ይኸውልሽ ከዚህ በላይ የማይሆን ነገር ውስጥ እንዳንገባ በእግዚአብሔር በቃ ስነ ስርዓት ይሁን። ኧረ በእናትህ አበዛው በጣም አይደለም። ሌላ ነገር ውስጥ እንዳንገባ ይኸውልሽ ነው ሌላ ነገር ውስጥ ላለመግባት ነው አለ እንደዚህ እያወራሁሽ ያለው። በቃ እኔ ከጽጌ ጋር ነው ማውራት የምፈልገው። በቃ ጉዳይ ከሷ ጋር ነው። በቃ እሷን ለማውራት ነው የመጣሁት። እኛለ አንቺ ዝም በይ ከኔ ጋር ታውራ እንደፈለገች ትሁን እንደፈለገች ትሁን። አንተ ልናውራ እንጂ እሷን ልናውራ አይደለም የጠራን። ስለዚህ ሁለታችሁም ዝም በሉ እንግዲህ እኮ በቃ ጉዳይ ነው የሚመለከተው። እነሱን ታያቸው ሲጀመር አንቺ ይኸውልሽ እኔ አሁንም እያልኩሽ ያለሁት ሲጀመር ደግሞ እኔም ወንድም አለኝ። እሺ ወንድም እንደሌለኝ እንደዚህ ልታረገኝ አትችልም። ሰው እንደሌለን አታረገንም። ምን አረኩኝ ነው ያው አታረገንም። ለምን በጉልበት ለምን ትመካለህ? በጉልበት አትመካ ወንድ ስለሆንክ። እሺ ላውራት። አረ በእግዚአብሔር ሰው ምን ይላል? በእግዚአብሔር ሰው እየፈለገውን ይበል። ይኸውልሽ አሁን ማለት ነው በቃ በእናትህ እሱ አንሳለህ። አዳምጪ እንዴ እኔ ገዚህ አዳምጪኝ እኮ አዳምጪኝ። እኔ ክሱን አላነሳም አላልኩኝም እኮ አንቺ ይኸውልሽ እንድታስቢ የምፈልገው ጭንቅላትሽ ላይ እንዲመጣና እንድታስቢ የምፈልገው ነገር እኔ በዛ ልጅ ጉዳይ አይደለም አንቺን ማሰብ የጀመርኩትኝ። ይሄን ጥያቄ ሳመጣብሽ አይ ነው በቃ ላንቺ እንደሚያስደነግጥሽ እኮ አውቃለሁ አይደል? በዚህ አጋጣሚ ባይሆን ደስ ይለኛል። እኔ ዛሬ አይደለም አንቺን ማቅሽ ያዘኝ ነው ማለት በጣም እንደዚህ አይነት ነገር አይደረግም። አንቺ እንዴት ደስ እንዳለሽ አልገባኝም። አንቺ ማለት በለገው ደስ ነው ወንድሜ ነው ጥሩ ሰው ስላሰበ ላንቺ ፊሊንግ ስለኖረኝ ነው እሷ የሚደብራት። እንዴት ይደብረኛል? ይሄ እኮ የማንም ተፈጥሮ እኮ ነው ሲጀመር። የሚያቀሽ አንቺን ድሮ ነው አልኩሽ። እኔ ግን ድሮ ያቀሽ እንዴት ብዬ ባስረዳሽ ነው የሚገባሽ ነገር አይደለም። እንዴት ብዬ ባስገባሽ ነው የሚገባሽ? እኔ ገብቶኛል። እኔ ፍቅረኛ አለኝ አብሬ መሆናችን የቱ ማነው ፍቅረኛ? ምን አገባሽ? እርግጠኛ ነሽ?
ቆይ አይደለም እንደሱ ጽጌ እኔ እኮ እያስፈራራኸኝ እኮ ነው አይደለም እያስፈራራሁሽ አይደለም ማለት ይኸውልሽ የተገናኘንበትን አጋጣሚ አልወደድኩትም እኮ አሁንም ቢሆን ክሱን አነሳለታለሁ ሲጀመር ይሄ ልጅ ከዚህ በኋላ ከኔ ጋር ከቆየ ጦስ ነው የሚሆንብኝ አልፈልግም በቃ እኮ ክሱን አነሳለሁ አለ በቃ ያው ክሱን አነሳለሁ እኮ ክሱን ካነሳ እኮ ጽጌ ክሱን አነሳለሁ አንቺ ይኸውልሽ ለኔ ያለሽን ማንነት ማለት በቃ እኔ ላይክ ምናልባት አላቅም ነው ጓደኞች እኮ አይደለም በሌላ መንገድ አይደለም ፕሮሚስ አስገብታት የምትሄደው ይኸውልሽ ጽጌ እኔ ይኸውልሽ ክሱን ችግር የለውም አነሳለሁ በቃ ክሱን አነሳለሁ ይሄን ነው የምንፈልገው ካንተ አነሳለታለሁ ካንቺ ደግሞ እንድታቂ የምፈልገው ነገር እኔ ካንቺ ይሄን አጋጣሚውን ተጠቅሞ አወራው እንጂ አንቺን የሚያቀሽ ድሮ ነው በዚህ መንገድ አልነበረም ነገር ቦይፍሬንድ አላት በቃ ይኸውልሽ እኔ እንደዚህ አይነት ነገር ውስጥ ከዚህ ልጅ ጋር ከተገባባው በኋላ ነው ዲዳኒ ይባስ በቃ አንቺን ማግኘት እሺ ቆይ ዳኒ ቦይፍሬንዷ ነው እሺ እሱ ሊሆን አይችልም እንደዚህ አይነት ሰው ለዚህ ልጅ የሚመጣን አይነት ሰው አይደለም እሺ የሰማሽኝ ነው እንደዚህ አይነት ወመኔ ዱርዬ የሆነ ልጅ አራት ስለበው ይቅርታ በማርያም ለነገሩ ምኑን ሰድበዋለሁ እኔ አሁን ክሱ ይኸውልሽ አይደለም ይሄ እሺ በጣም አወራሁሽ ላይክ ማለት በዚህ ልክ ያለኝን ፊሊንግ መናገር የዚህን ያክል የሚያስነቀኝ ከሆነ እሱን ደግሞ መቀመከተዋለሁ ያኔ ትለምኝ በጣም ተለመንሽ አንቺ ሜሪ ነይ ታችሁ ኢየሱስ ማራች ሚጥሚጣ መቼ ነው የምትፋታን ወይኔ ጉዴ እንዴ እኔ እንዴት ነው የሚሆነው እኔ አሁን ግዴታዬ ነው ሜሪ እንዴ እሱ እንዲፈታ ብዬ ነው ህይወቴ ማበላሽት አለብኝ እንዴ እሺ ጽጌ ሂጂ በቃ ጽጌ ሂጂ ይሄ ቀን ደግሞ አትረጅም አይደለም ኖ ዳኒ መጥራት አለብኝ እንዴ ነገር ፌር አይደለም በቃ በእናትህ አውርደው